ጊዜ ስተትን ጥፋትን እየደገመ የሚቀጥል መሆኑ እኮ በዚህ ነው የምታየው። አሁን እስቲ ቲፒኤልኤፍን መሰረዝ ምን ትርጉም አለው? ሰርቲፊኬቱን ነው የምትቀማው። የራሱ ህዝባዊ መሰረት አለው። ከዛ ህዝብ ውስጥ ልታወጣው አትችልም። በተግባር ልታጠፋው አትችልም። ስለዚህ ውጤቱ ምንድን ነው የሚሆነው? ህወሓትን ስትሰርዘው ጦርነት እያወጅክ በጸጋ መጥፋትን ሊቀበል አይችልም። ህወሓት እንደ ድርጅት ሊቀበል አይችልም። ህወሓትን የሚደግፈው የህብረተሰብ ክፍል ሊቀበል አይችልም። ስለዚህ ወዴት ይኬዳል ማለት ነው? ወደ ጦርነት ይኬዳል። የሚመስላቸው ግን ሰርቲፊኬቱ ስለተቀማ ወይም ስለተሰረዘ ከምድረ ገጽ የሚጠፋ ይመስላቸው። ይሄው በተግባር ታየው። ምርጫ ቦርድ ሰርዣለሁ አለው፣ አላውቅም አለው። ትግራይን ግን እየመራ ነው። ትልቅ የፖለቲካ ኃይል ሆኖ ቀጥሏል። ምን ውጤት መጣ? የመጣው ውጤት ምንድን ነው? ቅራኔውን የበለጠ አከረረው። በሀሳብ በውይይት በድርድር ከመፍታት ይልቅ ወደ ግጭትና ጦርነት የሚሄድበትን እድል የበለጠ አሰፋ። አየህ፣ ይሄ ነው ትልቁ ችግሩ። ከዚህ ካልወጣን፣ ይሄ ከአጥፍቶ ጠፊነት ፖለቲካ ካልወጣን ችግራችንን ልንፈታ አንችልም። በኢትዮጵያ ተጨባጭ ሁኔታ ከዚህ በኋላ አንዳችን ሌላችንን አጥፍተን ብቻ አይደለም በዘላቂነት አሸንፈን መኖር አንችልም። በኮምፕሮማይዝ በመቻቻል በሰጥቶ መቀበል በመከባበር በመደማመጥ ነው ችግራችን ሊፈታ የሚችል። በማጥፋት የሚፈታ ችግር የለም። ማጥፋትም አይቻልም። ስለዚህ በተግባርም የታየው አሁን እንዳልከው ህወሓት እንዳልጠፋና ሊጠፋም እንደማይችል አስቀድሜ ስናገር የነበረው ይሄ ሰርቲፊኬቱ ወረቀቱ ስለተቀማ እና ምርጫ ቦርድ ስለሰረዘው ምንም መሬት ላይ ትርጉም የለውም። ውጤቱ የሚሆነው የህወሓት መጥፋት ሳይሆን እንደውም ምናልባት የህወሓት መጠናከር ነው።